እንደ ሽምግልና እንኳን ብትጠየቅ ባልና ሚስት መካከል ምን አጣላችሁ ለምን ነው በምን አይባልም አጋጣሚ ግጭት ውስጥ እዛ ሚስጥር ውስጥ አትግቡ ብሏል ነብያችን ሰለላሁ በቃ ግጭት ያለው ታረቁ አፈተባባሉ በቃ እንጂ በፈልፈል አስፈልግ ምንድነው እዛ ውስጥ ምን ነገራል ማይነገር 10 ነገር ለማንም አትንገር ነገርን ከስሩ ነው እኮ ታውን በፊት ሰርተናል 10 ነገር ለማንም አትንገር ለሰው ማይነገር ሚስጥር ሳከሆነ ያጣላቸው ለሽማግሌ መንገር ማይመች ከሆነ ያንን ለማወቅ አትጎርጎር ችግሩ ካልታወቀ እኮ ግን ሼክ መፍትሄው እኮ አይደረስበትም ወይም ደግሞ ዘላቂ አይሆንም ተበድያለሁ የሚለውን ሰውዬ ባክ ዛሬ ነለፈው ተወው ባክ ሻውፍ በዩ አውፍ ባላት አለቀ ነገሩ አንዳንድ ነገር እኮ መነገር አለበት ኡስታዝ ድፍንፍን መደረግ የለበትም አሁን ያጣላቸው የጓዳ ጉዳይ ሊሆን ይችላል ፊት ለፊት ግን ስለማይናገሩ በሌላ ነገር ይሳበባል ጉዳዩ አንዳንዴ ሽማግሌዎቹ ነገሩን ማወቃቸው የበለጠ እንዲያስታርቁ ያደርጋቸው ባቀላ ወፍጮ አይደለም ሚስጥር አዎ ለሽማግሌ የሚነገራል ማይነገር ሽማግሌ እንዱ ባቅጣጫ በሁኔታው ያውቃል ቀጥ ተጨርሶ ንገሩኝ ማይል በሁኔታ ያውቃል እኮ ስለዚህ ይገባዋል በሁኔታው ከላልሶ ማስታረቅ እንጂ ያን ሁሉ ማፈላፈል ከለና ከለኮ እንዲሆና እንዲብለው እንዲያርጋው እንዲያርጎት ገላገላችሁ ብሎ ለማውራት ካልሆነ በስተቀር መረጃ ሚስጥራቸውን ለመስራት ካሰገድ እሷ ማትናገረው ሚስጥር አለ ባትናገረው ይገባዋል ልባም ሽማግሌ ይገባዋል የሚገባቸው ሽማግሌዎች አሉ ነገሩ የሚገባቸው አቅጣጫውን የሚያውቁ እሺ እነሱ በሌሉበት ሁኔታ ሳውስናቸው እነሱ ማፈላለግ ነው እነሱ ሽማግሌዎች እኔ ምን ማለት ፈልጌ ወሰለው እንዳልከው ቀደም የሆኑ ነገሮችን በቂ መረጃ ሳናገኝ ወደ እርቅ ምን ሄድ ከሆነ የሆነኛውን አካል እኮ ለጉዳት እንዳርገዋለን ነው የኔ ሐሳብ አንድ ሁለተኛ ዘላቂ ደሞ አይሆንም አላከምነውም መልሶ ራስ መታቱን ነው እንጂ ወይ ደግሞ የበሽታው ቁስሉ ያበረከዘ ጊዜ የሚጠይቅ ለክምና የማይመች በሽታ አለ ትዳር መካከል ብዙ ሚስጥር አለ አመታት ወራት የሚያስቆጥራል ናም ጊዜ የሚያስቆጥራል ቀስ በቀስ በሂደት የሚወገር ነገር አለ ያን ዛሬ ማውራት ወሬኛነት ነው ባልና ሚስት ማያስደርስ ችግር ቢያጋጥም አና አይባን ኖሯል ማውራት አለበት በህክምና ታከም እንደሆነ ከዘመር ጋር የሚጨርስ ነገር አለ አጋጣሚ እንኳን እንደው ይሄ ሚስጥሩ ቢወጣ መታፈን አለበት ኦኬ አንዲ ሆኗል እኮ እንዲ ሆነ ማፈቸው እንዲ ተሆነች ማፈታት ወሬኛን ለ10 ነገር ለማንም አትንገር hatta ቢፋቱ እንኳን መናገር ክልክል ነው حرام ነው በዚህ ነው አይባለው እንዲያታገባ ማድረጓ ወይንም እሱም እንዲያገባ እሱ እኮ እንዲዙ ነው ባማን ቀን ያዋሩት ሚስጥር እንኳን መወራት የለበትም በጥል ጊዜ ኩንስኩንሱ ከባድ ባልና ሚስት መካከል አማና ነው አማና መጠበቅ ግድ ነው አለዛ የተሰጠን ኒዕማ አንጠቀምበትም በረካው ይነሳል የጤና ኒዕማ አለ የሐያት ኒዕማ አለ የዱንያ ኒዕማ አለ ሰላም ኒዕማ አለ ስለዚህ ምን ፈልጋትን ነገር ስናሟላ ያለን ነገር እንደሞ እንዲያንጠቅ እና መታሰብ ያለበት ይመስለኛል መቻቻል ሲባል ድረስ ነው ያየኸውንም የሰማኸውንም አትናገር እንደው አጋጣሚ እንኳን በሰማ ብትጠየቅ እንኳን ያ ነገር ካልሰህ መክረህ ማስታረቅ እንጂ እሷንም እሱንም ብቻው አድርገህ መክረህ ማስታረቅ መገላገል እንጂ ሌላ ቦታ ሄዶ ማውራት ደግሞ ያለ ችግር ነው ስለዚህ ሽምግልና ስልት ወይም ዘዴ ወይም አደቡን መሰልጠን ያስፈልጋል ማለት ነው ሽምግልና የራሱ ስርዓት አለው ሰዎችን ማስታረቅ በንጹህ ንያ ለማስታረቅ አስቦ ሄዶ ሳያስበው ለካ ችግር ሊፈጥር ይችላል ማለት ነው ወናፍ መሆን የለበትም እንጂ ምንድነው ያጣላችሁ በምን የተደባደባችሁት ምንድነው ያጣላችሁ ተጣልተዋል በቃ ወደ ድሮ ፍቅራችሁ ተበድያለሁ አንቺ ነሽ ተበድልሽው ተበድያለሁ አፉ በይባክሽ እንጂ በምን በደለሽ አይባልም አንተም እንዲያደግመው በደለች የምትለው ነገር ታቀዋለህ እኛ ባናቀው ይሄው ያለቀሰች ነው አይ ቀደም ብሎ ተናገሩ አንቺም ተይ መባል አለበት እዛ ውስጥ መግባት ማለት ያን አይባቸው ማውጣት ነውራቸው ሸህ ግን እንደው የመጨረሻ ሐሳቤ ሊሆን ይችላል በእንዲህ አይነት መንገድ የሚያስታርቁ ሽማግሌዎችም በእንዲህ አይነት መንገድ የሚታረቁ ባለትዳሮችም የሆነ ዘመን ላይ የነበሩ ነው ይመስለኝ አሁን ግን ችግሩን ፈርሷል ገና ሲገቡ ነው ነገሩ ተረም ተድሮ ሙሉ መረጃ ቢሰጣ ዛሬ ጠፋው እኮ ለዚህ ነው ሽማግሌዎች ስለጠፉኩ ነው ቤተሰብም ራሱ አብሮ ጠፍቷል ማለት ይችላል ቤተሰብ ምን ሽማግሌ ብቻ አሁን ወልዲያ የልጅ አየች እናት አለች አይደል ከኑሮም ልምድ ብዙ ሙከራ አላት
እስቲ ልጄ ብላ አትመክራትም። ድንጋይ ማቀበል ነው፣ ጋዝ ማቀበል ነው። እናት ተብዩ አያት ተብዩይቱም በሱም በኩል እንደዛው መሆን የለበትም። ልጅ ስለሆነች ነው ታገሳት። አንተም ደግሞ ተው ይሄን እንደዛ አትቆጣ፣ አትማታ፣ አትሳደብ። በቃ አለቀ ነገሩ። ባሽሙር የሚነገራል፣ በቀጥታ የሚነገራል። ስለዚህ የሽማግሌ ወጌሻ ሽማግሌ አዋቂ ሰው ቢኖር ይታረቅ፣ የተጣላ ሁሉ ይታረቅ ነበር። ጠብ የበዛው ለምንድን ነው? ጥል የበዛው ለምንድን ነው? ፍች የበዛው ለምንድን ነው? የሽማግሌ ጦት ነው። በቃ እንደው ነገሩ እንዲቋጭ የማይፈልጉ አሉ፣ እንዲፋቱ የሚፈልጉ አሉ። በተለይ ዱንያ ካለ አሁን ዘመን ላይ ዱንያ ካለ ወይ እሷም መንቸፍ አድርጋ እንድትሄድ የሚፈልገው በቃ ቤቱን ሽጥና ያካፍልሽ፣ ንብረቱን ተካፈሉ። ነገሩ አባብሰው ያለያዩዋቸዋል። ልጆቹም አባት ያለአባት እንዲኖሩ ወይም ያለ እናት እንዲኖሩ ተተካፈሉ በኋላ እኮ ሊበሉባት ነው እኮ ባላይ ሆኗትም እኮ ግን ተሱ ተፈታ ማን እንደምታገባ ባላስቀመጠውላታል። የሚሻል ባል አላህ የሚሰጣት አይታወቅም። ስለዚህ ትንሽ ታገሹ።